ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ላይክ፣ ሼር፣ ኮሜንት በማድረግ ሀሳባችሁና ቤተኛነታችሁን ትገልጹልን በአክብሮት እንጠይቃለን። ወደ መረጃዎቹ እናልፋለን። የዛሬ መረጃዎቻችን የሚሆኑት የበለጠ ሸጋውና የፍቅሩ ጸብና የግድያ ሙከራዎች እንዲሁም ደግሞ የህወሓት ሰራዊት በህወሓት ላይ ያስነሳው የተቃውሞ ድምጽ እንዲሁም በጋምቤላ ደግሞ የተፈጸመው የግድያ ሁኔታን የምንዳስስ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃ ስናልፍ የበለጠ ሸጋውና የፍቅሩ ጉዳይ ይሆናል። በለጠ ሸጋው ፍቅሩን ለማጥፋት እንዲሁም እሱን ለማስወገድ የሚያደርገው ጥረት የምንመለከት ይሆናል። ይሄም ደግሞ የተነሳው የሁለቱ አለመግባባትና የስልጣን ጉዳይ እንዲሁም የአመራር የስልጣን ቦታን በተመለከተ እንደሆነ ይጠቀሳል። በለጠ ሸጋው ፍቅሩን ለማጥፋት የሚረዳውን ስብስብም ይዞ ብቅ ብሏል። በለጠ ሸጋው ሊገለው አስበው ለጥቂት ከሞት የተረፈው ፍቅሩን ሙሌን ለአንዴና ለመጨረሻ ጊዜ ከምድረ ገጽ አጥፍቶ የስልጣን ጥሙን ለማርካት ሲል አዲስ ስብስብ ይዞ ብቅ ብሏል ማለት ነው። ይህም ልጅ ኢያሱ ኮር እያሉ የሚጠሩት ስብስብ ውስጥ የሚገኙ የላስታ አካባቢ ተወላጆችን የስነ ፍቅሩ ስስ ልብ ሊኖራቸው ይችላል ብሎ በለጠ ሸጋው ከስብስቡ መንጥሮ በማስወጣትም እንደ አዲስ ስብስቡን አዋቅሮታል ማለት ነው። ይህም የሚያሳየው አሁን ላይ ፍቅሩ ሙሌ ከተኛበት አልጋ ሲነሳ እንደሚቀበለው የሚያውቀው በለጠ ሸጋው ሳልቀደም ልቅደም በማለት ነው። በሚፈልገው መልኩ በአዲስ ስብስብ አዋቅሮም ፍቅሩን እንዳይመለስና ወደ መንበሩ እንዳይመጣበት ሲል ቦታውንም ለመያዝ ሲል ለስልጣን በማሰብ ፍቅሩን ለማስወገድ በፍቅሩ የአካባቢ ተወላጆች የተመሰረተ ስብስብ ይዞ ብቅ ማለቱን መረጃዎች ይጠቁማሉ ማለት ነው። ይህም የፋኖችን የእርስ በርስ አለመግባባትና የፋኖ የመጥፊያ መንገድ ሊሆን እንደሚችል እየተዘገበ ይገኛል። ለመከላከያ ሰራዊቱም እንደዚህ አይነት አጋጣሚዎች መልካም እንደሚሆኑና የህወሓት የእርስ በርስ አለመመቻቸትና የአመራር ችግር መፈጠሩ ለመከላከያ ሰራዊታችን እንዲሁም ለሀገራችን ጥሩ ደህንነትና መልካም ዜና እንደሚሆንም የመከላከያ ሰራዊት አባላት እየገለጹ ይገኛሉ። ሌላኛው መረጃችን ስናልፍ ህወሓት ከአርሚ ወይም ሰራዊቱ የተነሳበትን ተቃውሞ ለመቆጣጠር ይፋ ያደረገው የአደረጃጀት ለውጥ ቡድኑን ለጉድ እየናጠው እንደሆነ እየተገለጸ ነው። ጽንፈኛው ህወሓት ከትግራይ ህዝብ ልብ ብቻ ሳይሆን ከአብዛኛው የአርሚ አባላት ልብም ውልቅ ብሎ ወጥቷል። ለዚህም ሁነኛ ማሳያ ከቅርብ ጊዜ በፊት አርሚው በተለያዩ አካባቢዎች እያደረገው መሬት አንቀጥቅጥ የተቃውሞ ሰልፍ ይህ ብቻ አይደለም። እስከዛሬ ድረስ ከሁሉም አርሚ አደረጃጀቶች ታጣቂዎች ወደ ሀራ መሬት በገፍ እየሸሸ እንደሆነ ታጣቂውም ከህወሓት አደረጃጀት አፈንግጦ በመውጣት እና ቡድኑን መቅበር ዋነኛ ዓላማው እንደሆነም ተናግረዋል። በዚህም የተነሳ ክፉኛ የተጨነቀው የአዛውንቶቹ ክበብ ህወሓት ታጣቂውን በአዲስ መልክ ለመፍጠር እንቅስቃሴ የጀመረ ሲሆን በዚህም ሰበብም በሻዕቢያ ወታደር አደረጃጀቶች አስርጎ እንዲያገባ ከኢሳያስ አቅጣጫም ተቀብሏል ማለት ነው። በዚህም ነባሩን ሬንጅመንት እና ክፍሎችን ለመጨመር በሚል ወደ እንቅስቃሴም ገብቷል ማለት ነው። ሆኖም የቡድኑን ሴራ በሚገባ የተረዳው አርሚ አደረጃጀቱ ከወዲሁ መቃወም ጀምሯል። የሰራዊቱም ተቃውሞ ጠንከር ማለቱን የአንዳንድ መረጃዎችም ጠቁመዋል ማለት ነው። በተለይም ነባር የሚባሉት የአርሚ አባላት የሻዕቢያ ወታደር አይመራንም እያሉ ውስጥ ለውስጡን ማጉረምረም ስለመጀመራቸው የቡድኑ ሾልኮ የደረሰን መረጃ ያመለክታል ማለት ነው። ጉልቻ ቢለዋወጥ ወጥ አያጣፍጥም ነው ነገሩና የዚህም አደረጃጀት ለውጥ በእንቅርት ላይ ጆሮ ደግፍ እንደሆነበት መረጃዎች እያመለክታሉ ማለት ነው። ተቃውሞውም ጠንከር ከማለት የተነሳና ከሻዕቢያ አደረጃጀት የመጡ አንዳንድ መረጃዎችንም በተመለከተ ሰራዊቱ ጠበቅ አድርጎ መቃወሙንና እንዲሁም የእርስ በርስ ግጭት የትም አያደርሰንም ለውጥም አይመጣም በሚል ሰራዊቱ የህወሓት ሰራዊት ማለት ነው
ተቃውሞውን እያሰማ ይገኛል። በዛሬው ዕለት በጋምቤላ ክልል የሰዎች ሕይወት ተቀጥፏል። የዓይን እማኞች እንደገለጡትም በጋምቤላ ከተማ ተሳፍረው የሚመጡ የኑዌር እና ሀበሻ ተሳፋሪዎች ላይ የአኝዋክ የመንግስት ፖሊሶች በህዝብ ትራንስፖርት ላይ ጥቃት አድርሰው 2 ኑዌሮች ወዲያውኑ ሕይወታቸው ሲያልፍ ብዙዎቹ ሆስፒታል ገብተዋል ብለዋል። በዚህም የተነሳ ሃይስኩል ተማሪዎችን መመደብ የተጀመረ ሲሆን የከተማ መደበኛ እንቅስቃሴም ተስተጓጉሎ መዋሉን የዓይን እማኞች ገልጸዋል ማለት ነው። የዛሬ መረጃዎች እነዚህን ይመስላሉ። መልካም ጊዜ